እኔ ጋር ፉል ኤቪደንስ አለኝ። ገንዘቡ የት ገባ፣ ስንት ገባ፣ ማንጋ ገባ የሚል አለኝ እኔ ጋር። ለምሳሌ እኔ አብሬያቸው የምሰራ የነበረው ማን ነው አብነት አለ፣ ሚኪ አለ፣ የተወሰነ ነው እነ ባላደራው ምናምን የላኩት። ስንት ብር ነው የገባው ስትል አለኝ እኔ በደረሰኝ በስሙ በአካውንቱ የገባ አለኝ ሁሉም ጋር። ምክንያቱም ኦልሬዲ ካስገባ በኋላ መልሳ አትስበው። ምናልባት መናገር ካልፈለክ ማለት መብት የተጠበቀ ነው። ግን እኔ ሳልጠይቅ እንዳላልፍ እነዚህ የጠቀስካቸው ሶስቱ ሰዎች የላክላቸውን ገንዘብ በአግባቡ ሲያስገቡ አይታል ወይስ ክፍተት አይተባቸዋል? እኔ በአግባቡ ሲያስገቡ አላየሁም። ምክንያቱም ገንዘቡ ማስገባቴን እንጂ ያስገቡ አያስገቡ አላየሁም። እኔ ገብቷል የሚል ነው የምሰማው። አንዳንድ ጊዜ ኮምፕሌን ይመጣል እኔ ጋር። ስልኬና ብዙ አላነሳም፣ ዋትስአፕ ላይ ስለሚደውል ቮይስ ምናምን ሰማለሁ። እኔ መስጠቴን እንጂ እዛ ጋር ይድረሳቸው አይድረሳቸው ማቀው መጠየቅ የምችልበት መንገድ የለም። አንድ ግን 4 እናቶች የሆነ ምርቃት መረቁኝ። ዝም ብለው ምርቃት መርቀው በቪዲዮ ላኩልኝ በዋትስአፕ ላይ። ከዛ ደስ አሉኝ። ከትግራይ የመጡ እናቶች ናቸው። ወደ ተክለ ሃይማኖት አካባቢ ነው እና ሳያቸው ደህና ናቸው። ግን በቃ ምርቃት በጣም ሲመርቁኝ እሺ ለሶስታችሁ ቡና ጠጡ ብዬ 100 ሺህ ላኩላቸው። አልደረሳችሁም ስላቸው ውይ የኔ ልጅ አልደረሰንም አሉ። አልገባም እሺ ምናምን ብዬ ከዛ እንዴት አልገባም ብዬ ያንን ሰው ቴክስት አደረኩለት። ስደውል አይመልስልኝም ነበር። ቴክስት አደረኩ። ይሄ ገንዘብ እነዚህ ሰዎች ደርሷቸዋል ወይ ስለው አዎ ደርሷቸዋል አለኝ። አይ እርግጠኛ ነህ? አዎ ደርሷቸዋል። መልሼ ደወልኩ ልጁ ጋርና ደርሷቸዋል ብሎ ስላለኝ እሱ አንተ እንደደረሳቸው ቼክ አድርግ ስለው ሄደ። እሱ ማታ ደውላለሁ አለኝ። ወደ ማታ አካባቢ ሄደና ጠየቃቸው አሁንም። ከዛ በኋላ ካገኘኋችሁ በኋላ ገብቷል ሲል አረ የኔ ልጅ አልገባም አሉኝ።